ልንገራችሁ ሲሆን የሰው ስተት አይታችሁ ለፉ ካቃታችሁ ደግሞ የሰው ስተት አትፈልጉ የሰው ስተት የሚፈልግ ሰው ስሙ እንዲህ ይባላል እኩይ ፍልስጣ ይባላል እኩይ ፍልስጣ ማለት ምን ማለት ነው ጋኔን እስቲ ጋኔን በሉ ጋኔን መሆን ከፈለጋችሁ የሰዎችን ስተት ፈልጉ እገሌ እንዴት እንደዚህ ሚላል እገሌ እኮ እንዲህ ያለ ደረጃ ደረሰ ሲባል ተወል ሰርቆ ነው እንዲሁ ግርም እኮ ነው የሚያደርገው እገሌ እኮ እንደዚህ ያለ ሰርቆ ታቦሽጦ ነው ይላል እገሌ ሊቆነ የዋጣት ነገርማ አለች እንዲሁ እኮ ምን አይነት እኮ እንዲሁ ፍዳ እኮ ነው ፍዳ በቃ እንደዛ ያያልን በቃ እንዲሁ ለነገሩ ሁሉ ሌላው ቀርቶ እኮ የሰዎችን መልካም ነገር ስንሰማ እገሌ እኮ ጥሩ ነው እገሌ እኮ እንዲህ ያለ ነው እገሌ እኮ እንዲህ ያለ ነው ሲባል ነው ግን እንዲህ ባያረግ ይላል ያውኔ እኮ ቅናቱ ነው ውስጥ የሚነደው ቅናት ነው እንደዚህ የሚያደርግ ይህ ሰይጣንነት ነው የሰው ስተት መፈለግ